እስኪ ይህንን ተመልከቱ። ይህ ነገር ምናልባት በህይወታችን ውስጥ የምናገኘው እጅግ ጣፋጭ ነገር ሊሆን ይችላል። ጠዋት በሻያችን፣ ከሰዓት በቡናችን፣ በለስላሳ መጠጦች፣ በኬክ፣ በዳቦ፣ በሁሉም ቦታ ስኳር አለ። ግን አንድ ጥያቄ ልጠይቃችሁ። ይህ ጣፋጭ ነገር ወደ ሰውነታችን ሲገባ በትክክል ምን እንደሚፈጥር ታውቃላችሁ? ለደቂቃዎች የሚሰጠን እርካታ፣ ለአመታት የሚቆይ በሽታ እየጋበዝን ቢሆንስ? ዛሬ አንድ ፈተና ይዤላችሁ መጥቻለሁ። ለ15 ቀናት ለ2 ሳምንት ብቻ ስኳርን ከህይወታችሁ ብታወጡ ምን የሚፈጠር ይመስላችኋል? ዝም ብሎ ክብደት መቀነስ ብቻ አይደለም። ስለ አእምሯችሁ ጥራት፣ ስለ ቆዳችሁ ውበት፣ ስለ ጉበታችሁ ጤና እና ስለ አጠቃላይ የህይወት ጉልበቶቻችሁ ነው የምናወራው። በዚህ ቪዲዮ ስኳር በሰውነታችን ውስጥ የሚያሳድረውን ድብቅ ጉዳት፣ ጥቅሙን እና ከሁሉም በላይ ደግሞ ለ14 ቀናት ስኳርን ብናቆም በሰውነታችን ውስጥ የሚፈጠረውን አስገራሚና ተአምራዊ ለውጥ አንድ በአንድ እናያለን። እስከ መጨረሻው ከተከታተላችሁኝ ህይወታችሁን የሚቀይር ውሳኔ እንደምትወስኑ እርግጠኛ ነኝ። ወደ ጉዳዩ እንግባ። ክፍል 1። አንደኛ፣ ስኳር ምንድነው? ጥቅሙስ አለ ወይ? በመጀመሪያ ነገሮችን ግልጽ እናድርግ። ስኳር ስንል ምን ማለታችን ነው? በተፈጥሮ የሚገኝ ስኳር፣ ለምሳሌ በፍራፍሬ ውስጥ ወይም ፋብሪካ ውስጥ የተመረተ ስኳር ወይም አድድ ሱገር የተለያዩ ናቸው። ሰውነታችን ለጉልበት ግሉኮስ ስኳርን ይፈልጋል። ይህ የግድ ነው። አእምሮአችን፣ ጡንቻዎቻችን የሚሰሩት በግሉኮስ ነው። ነገር ግን ችግሩ የሚመጣው የምንወስደው ስኳር መጠንና አይነት ሲበላሽ ነው። ስኳር ጥቅም አለው ወይ? በእርግጥ ስኳር ፈጣን የጉልበት ምንጭ ነው። ለምሳሌ አንድ አትሌት በሩጫ ውድድር ላይ ያለ ጉልበቱ ቢያልቅ ግሉኮስ ወዲያውኑ ኃይል ይሰጠዋል። ነገር ግን እኛ አብዛኞቻችን አትሌቶች አይደለንም። ቀኑ ሙሉ ወንበር ላይ ተቀምጠን የምንውል ከሆነ ያ ሁሉ ስኳር የት ይሄዳል? መልሱ ቀላል ነው። ወደ ስብነት ይቀየራል። በተለይም ፍሩክቶስ የሚባለው የስኳር ክፍል በጉበታችን ብቻ ነው የሚብላለው። ጉበታችን ከመጠን በላይ ስኳር ሲጫንበት ወደ ስብ ይቀየረዋል። ይህ ደግሞ ለጉበት ስብ ወይም ፋቲ ሊቨር እና ለሆድ መወፈር ይዳርጋል። ስለዚህ ጥቅሙ ፈጣን ጉልበት መስጠቱ ሲሆን ጉዳቱ ግን ከዚህ ይጀምራል። አሁን እስኪ ስኳር በሰውነታችን ላይ የሚያደርሰውን ዋና ዋና ጉዳቶች በዝርዝር እንመልከት። የስኳር ጉዳቶች ሳይንሳዊ እውነታዎች ክፍል 2። አንደኛ፣ የኢንሱሊን መላመድ። ስኳር ስንበላ የደም ስኳራችን ይጨምራል። ይህንን ለማስተካከል ቆሽት ኢንሱሊን ያመነጫል። ኢንሱሊን ስኳርን ወደ ህዋሳት እንዲገባ ይረዳል። ነገር ግን ሁሌም ስኳር የምንበላ ከሆነ ሰውነታችን ለኢንሱሊን ምላሽ መስጠት ያቆማል። ይህ ኢንሱሊን ሬዚስታንስ ይባላል። ይህ ደግሞ ለስኳር በሽታ ታይፕ 2 ዲያቤትስ ወይም ለሁለተኛው አይነት ስኳር ዋናው መንስኤ ነው። ሁለተኛ፣ ያለ ጊዜ እርጅናና የቆዳ መበላሸት። ወጣት መምሰል ትፈልጋላችሁ? እንግዲያውስ ስኳር ጠላታችሁ ነው። በደም ውስጥ ያለው ስኳር ፕሮቲን ጋር ሲዋሃድ ግላይኬሽን የሚባል ሂደት ይፈጥራል። ይህ ሂደት የቆዳችንን የመለጠጥ ባህሪ የሚጠብቁትን ኮላጅን እና ኢላስቲን ያጠፋቸዋል። ውጤቱ ቆዳ ይሸበሸባል፣ ይጠቁራል፣ እንዲሁም ለብጉር ይጋለጣል። ሶስተኛ፣ ሱስና የአእምሮ ጤና። ስኳር ልክ እንደ ኮኬን አእምሯችን ውስጥ ዶፓሚን እንዲለቀቅ ያደርጋል። ለዚህ ነው ጣፋጭ ስንበላ ደስ የሚለን። ነገር ግን ይህ ደስታ ጊዜያዊ ነው። ልክ ስኳር ሲቀንስ ድብርት፣ ጭንቀትና ድካም ይሰማናል። እንደገና ስኳር እንፈልጋለን። ይህ አደገኛ ዑደት ነው። አራተኛ፣ የጥርስና የአጥንት ጤና። ባክቴሪያዎች ስኳርን ይመገባሉ፣ አሲድ ያመነጫሉ፣ ጥርስን ይቦረቡራሉ። እንዲሁም ስኳር ሰውነታችን ካልሲየም እና ማግኔዥየምን እንዳይጠቀም ስለሚያደርግ ለአጥንት መሳሳት ይዳርገናል። ክፍል 3። ለ14 ቀናት ስኳር ብናቆም ምን ይፈጠራል? አሁን ወደ ዋናውና አስደሳቹ ክፍል ደርሰናል። ዛሬ ወስናችሁ ለ14 ቀናት ስኳር ብታቆሙ አድር ሱገርን ጨምሮ ማለት ነው፣ ጣፋጭ መጠጦችን፣ ኬኮችን እና ነጭ ዱቄቶችን ብታቆሙ በሰውነታችሁ ውስጥ ምን ይፈጠራል? ደረጃ በደረጃ እንየው። ቀን 1 እስከ 3 ከባድ ትግል። እውነቱ ልንገራችሁ፣ በመጀመሪያዎቹ 3 ቀናት ከባድ ናቸው። ሰውነታችሁ ስኳርን እንደ ነዳጅ መጠቀም ለምዷል። ድንገት ሲያጣው ይደነግጣል። ራስ ምታት ሊሰማችሁ ይችላል። በጣም ስኳር ሊያምራችሁ ይችላል። ክራቪንግ አይነት ስሜት ማለት ነው። እንዲሁም ንዴት ሊኖራችሁም ይችላል። ግን አትሸወዱ፣
ይህ ሰውነታችሁ ከመርዝ እየጸዳ ወይም ዲቶክስ መሆኑን የሚያሳይ ምልክት ነው። ውሃ በደንብ ጠጡ። ፕሮቲንና ጤናማ ስብ እንደ አቮካዶ፣ እንቁላል ተመገቡ። ቀን 4 እስከ 7 ጭጋጉ መክፈፍ ይጀምራል። 4ኛው ቀን ተአምር መፈጠር ይጀምራል። የረሃብ ስሜታችሁ ይጠፋል። ለምን? ምክንያቱም የደም ስኳራችሁ መወዛወዝ ማቆሙ ተረጋግጧል። ከምሳ በኋላ የሚሰማችሁ ድካም ይጠፋል። አእምሯችሁ የጠራ ይሆናል። በፊት በየሰዓቱ ምግብ ያምራችሁ የነበረው አሁን ይጠፋል። ቀን 8 እስከ 10 የቆዳ መልክ መቀየር። በዚህ ሳምንት ጓደኞቻችሁ ምን ተቀባ ወይም ምን ተቀባሽ ብለው መጠየቅ ይጀምራሉ። በሰውነታችሁ ውስጥ ያለው ኢንፍላሜሽን ወይም መቆጣት ስለሚቀንስ ብግር ይጠፋል። የፊት እብጠት ይቀንሳል። አይናችሁ ይበራል። የሆድ መነፋት ሙሉ በሙሉ ይጠፋል። ቀን 11 እስከ 14 ስብ ማቅለጥና አዲስ ጉልበት። እዚህ ጋር ነው ትልቁ ነገር ያለው። ሰውነታችሁ ስኳርን ማግኘት ሲያቆም የተከማቸበትን ስብ ወደ ጉልበትነት መቀየር ይጀምራል። ይህ ኬቶሲስ ወይም ስብን ማቃጠል ይባላል። በተለይ ከሆድ አካባቢ ያለው ስብ እና በጉበት ላይ ያለው ስብ ፋቲ ሊቨር መቅለጥ ይጀምራል። ስለዚህ አንደኛ ክብደት ይቀንሳል፣ ግን የሚቀንሰው ውሃ ሳይሆን ስብ ነው። ሁለተኛ የኩላሊት ስራ ይሻሻላል። ብዙ ጊዜ ሽንት ቤት መሄድ ታቆማላችሁ፣ በተለይ ማታ ማታ። ሶስተኛ ጉልበት ነው። ጠዋት ስትነሱ ድካም አይሰማችሁም። ቀኑ ሙሉ ንቁ ትሆናላችሁ። ክፍል 4 እንዴት እንጀምር? ተግባራዊ ምክሮች። ይህንን ለውጥ ማምጣት እንደምትፈልጉ እርግጠኛ ነኝ። ግን እንዴት እንጀምር? ስኳር በሁሉም ቦታ ተደብቆ ነው ያለው። አንደኛ የምግብ ሌብሎችን አንብቡ። የታሸጉ ምግቦችን ስትገዙ ሹገር፣ ሃይ ፍሩክቶስ፣ ኮርን ሲራፕ፣ ማልቶስ፣ ዴክስትሮስ የሚሉ ቃላቶችን ፈልጉ። ካሉ አትግዙ። ሁለተኛ ተፈጥሯዊ አማራጮችን ተጠቀሙ። ጣፋጭ ነገር በጣም ካማራችሁ ትንሽ ማር በመጠኑ ማለት ነው፣ ወይም እንደ ስትሬቭ ያሉ ተፈጥሯዊ ጣፋጮችን ተጠቀሙ። ፍራፍሬዎቹን ሙሉን ብሉ፣ ጭማቂ ሳይሆን ማለት ነው። ሶስተኛ ቁርስን አስተካክሉ። ቁርስ ላይ ጣፋጭ ዳቦና ሻይ ከመውሰድ እንቁላል፣ አቮካዶ ወይም ኦትስ ወይም አጃን ተመገቡ። አራተኛ ውሃ። ስኳር ሲያምራችሁ እንደ 1 ብርጭቆ ውሃ ጠጡ። ብዙ ጊዜ ውሃ ጥምና ስኳር መፈለግ ይምታታብናል። ውድ ቤተሰቦቼ ለ14 ቀናት ስኳርን ማቆም ቀላል ላይሆን ይችላል፣ ፈተና አለው። ግን ውጤቱ ህይወታችሁን ይቀይረዋል። ከበሽታ ነፃ የሆነ ጉልበት የተሞላበት እና በራስ መተማመን ያለው ህይወት መኖር ትችላላችሁ። ዛሬውኑ ይህንን ቻሌንጅ እንድትጀምሩ ጋብዛችኋለሁ። ከዛሬ ጀምሮ ስኳር አቆማለሁ የሚል ካለ እቀበላለሁ ወይም አክሴፕት ብላችሁ ጻፉልኝ። ከ14 ቀን በኋላ ተመልሳችሁ ምን እንደተሰማችሁ ንገሩኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግ አትርሱ። ለምትወዱት ሰው ሼር በማድረግ ጤናቸውን ታደጉ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ሪች ሄልዝ ቲፕስ ነው። እኔ ራሂል ጥላሁን ነበርኩኝ። በቀጣይ ቪዲዮ እስክንገናኝ ጤና ይስጥልኝ።